ከዛ ካልገደልኩት ካልደበደብኩ ገለሃለሁ ውጣ ከከተማ ምናምን ብዙ ነገር ፈጠረ። ቤት ልውሰድህ ከዛ ምሳን ብላ ምናምን ፋን በልቤት የት ቤት? እኛ ቤት ጭራሽ ከሪና ብሩክ ተገናኝተን ሳናወራ ቤት ሄጄ ከዛ ቁጭ አይደለም ምን ቤት ለምን እንዳኩ ታውቃለህ? እቤት እንዳመጣ ራሱን አስገኝ ይላል። ግን ወላሂ አቁን ነው ማለት አይደለም። እኛ እንግዲህ በምንችለው አለን ከጎን በምንም ነገር ከጎን በገንዘብ እንኳን ባንችል በጣም እውነት ጓደኞቼ በጣም ወላሂ አመሰግናለሁ ከጎኔ ስላላችሁ። ወላሂ ምሬ ነው ቢኮዝ ኤቭሪቲንግ የሆነ ሰዓት ላይ ይደክማችኋልና ከጎኔ ሆነው በተለይ ብሩኬ ሲዝ በቃ ማይ ብራዘር የምር በጣም ነው የማመሰግነው። ሃይሚ በጣም ናቲ ትልቅ ሰው ነው ምናምን ያ ኤቭሪባዲ ሁላችሁም ስሜንሽን እንትና ማለት ላይ ጠበቅብኝ ይችላል። ብዙዎቻችሁ እንደ ፍፄና ሐሰን ኤቭሪባዲ በጣም ነው የማመሰግነው ሁላችሁ። ኢንሻአላህ ብቻ ያልፍና የሆነ ሰዓት ላይ ይሄ ሞመንት አልፎ ፕራውድሊ እንደዚህ ተፈጥሮ ነበር በችግሬ ሰዓት ከጎኔ ስለሆናችሁ አመሰግናለሁ ልላችሁ እችላለሁኝና ብቻ አላህ ያን ነገር ያቀርበው። አንተ በእናትህ ሌላ ኢሹስ አሁን ወላሂ ኢሞሽናል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ሁሉ ተማም አልሐምዱሊላህ ረቢል ዓለሚን። እኔ በጣም ደህና ነኝ። ዛሬ እንግዲህ ተመልሼ መጥቻለሁኝ። ባለፈው ሚፍታህ አትተክዝ ካለበት ስሜት አንፃር ራስን እየጣልክ ነው አይነት ነገር ስትሉኝ ነበር። እንግዲህ አሁን በኋላ ኢንሻአላህ ጓደኞቼም ከጎኔ ሆነው ያወሩኝ ነበር እና ነገራቶችን ወደ ድሮው ወደ ቀድሞኔ ለመመለስ ሞክራለሁኝ። አባቴም አሁንም ሆስፒታል ነው። ነገራቶችን እዛ ሆስፒታል ሆኖ እየተከታተለ ይገኛል። ብቻ አልሐምዱሊላህ አሁንም ሁላችሁም በዱዓ አትርሱት፣ ጸሎት አድርጉለት ለማለት ወዳለሁኝ። ከዛ በተጨማሪ እንግዲህ አሪፍ ነገር ሲኖር የመጣ አፕዴት አደርጋችኋለሁኝ። ስቲል ሆስፒታል ሆኖ ኬሞቴራፒ አንድ ሴሽን ወስዷል። ቀጣይ ደግሞ ይመስለኛል አፍተር 2 ዊክ ደግሞ ሌላ ሴሽን ይኖረዋል። ያ ሆስፒታል ሆኖ ነገራቶችን እየተከታተለ ይገኛል። እኔም እንግዲህ በየደቂቃው እሱ ጋር ያለውን ነገር እየተከታተልኩ እገኛለሁኝ። ዶክተሮችንም እያወራኋቸው እገኛለሁኝ ማለት ነው። ዞሮ ዛሬ የመጣሁበት አላማ ከሱ ጋር የተገናኘ አይደለም። ያው እናንተ እየጠየቃችሁ ስለነበር አፕዴት ላድርጋችሁ ብዬ ነው። አልሐምዱሊላህ ረቢል ዓለሚን ደህና ነው። እሱ ልንገራችሁ ብዬ ነው ዛሬ የመጣሁት። ከጓደኞቼ ጋር በተገናኘ እንግዲህ እኛ ሰዎች በህይወታችን የሚገጥመን በርካታ ነገር አለ። ድንገት የሚፈጠረው ነገር አናውቅምና ከሱ በመማር ጓደኞቼ ያሉበት ሁኔታ ልክ ስላልሆነ ሐሰን ከብሩኬ ጋር ያለበት ከዚህ በፊት ታውቃላችሁ። ሐሰንና ብሩክ በጣም ቤስት የሚገርሙ ናቸው። ነገር ግን አሁን ላይ አለመግባባት ተፈጥሮ ነገራቶች ወደ አልሆነ አቅጣጫ እያመሩ ስለሆነ ከሱ ጋር በተገናኘ ሐሰንን ልቆጣው ነው እንግዲህ የመጣሁት ማለት ነው። ብሩኬ ጋርም ያለውን ነገር አውርተናል። ብቻ እኛ ሰዎች በህይወታችን ምን እንደሚገጥም ስለማናውቅ በተቻለ መጠን ተዋደን ተፋቅረን ችግሮቻችንን በመነጋገር ፈተን ማሳለፍ ይገባናል። ስለዚህ ዛሬ ሐሰንን ጠርቼዋለሁኝ። ሐሰንን ያለውን ነገር እንዲያቆም ነገራቶችን በአግባቡ በሰላም ፈተው እንደ ድሮ እንዲመለሱ ልናገረው መጥቻለሁ ማለት ነው። ከዛ በተጨማሪም እናንተም በህይወታችሁ ያስቀየማችሁ ሰው ሊኖር ይችላል። በህይወታችሁ የተፈጠሩ ክፍተቶች ሊኖሩ ይችላሉ። እነዛ ነገር ከጎን በመተው በተቻለ መጠን ወደ ሰላም ወደ ፍቅር መመለስ አለባችሁ። በህይወታችሁ እንደሚገጥማችሁ አታውቁም። ከኔ ህይወት መማር ትችላላችሁ። ላይክ ከ3 ሳምንት በፊት የዱባይ የተዝናናው የነበርኩ ልጅ በ2 ቀን ውስጥ የተፈጠረውን ነገር አይታችኋል። ያ ነገር ተፈጥሮ ወደ ኢትዮጵያ ተመልሼ ብቻ ብዙ ነገር ይፈጠራልና በህይወታችሁ በተቻለ መጠን ምንም አይነት ህይወታችሁ ላይ ክፍተት አትፍጠሩ። የምትወዷቸውን ሰዎች በግልጽ ፍቅራችሁን ግለጹላቸው። ምክንያቱም እኛ ሰዎች ምን ያክል ጊዜ እዚህ እንኖራለን የምለው ነገር ጋራንቲ የሆነ ህይወት የለንምና በተቻለ መጠን በህይወታችን ጥሩ ሰው ሆነን ነገራቶችን እንዴት ልንገራችሁ በፖዚቲቭ እየፈታን ነው መቆየት ያለብን ማለት ነው። ስለዚህ ያው እንደዚህ አላላችሁም። ብዙዎቻችሁ በእናንተ በራሳችሁ ህይወት ትማራላችሁ ያስባለሁኝ ሰዎች ነንና በህይወታችን ብዙ ነገር እናስባለን። ነገራቶችን በተቻለ መጠን በራሳችን አላማ ለመውሰድ እንሞክራለን። ነገር ግን እንደዛም ሆኖ በህይወታችን ምን እንደሚፈጠር አናውቅም። ድንገት የሆነ ነገር ተፈጥሮ ህይወታችን ላይ ያልሆነ ነገር እንድንወስን ያደርገናል። ስለዚህ ከዚህ
በመማር እንግዲህ በተቻለ መጠን በዙሪያችን ካሉ ሰዎች ከጓደኞቻችን ጋር ከቤተሰቦቻችን ጋር ከሚስቶቻችን ጋር ሚስት ያላችሁ ሴቶች ከባሎቻችሁ ጋር ከልጆቻችሁ ጋር ያለውን ጥቃቅን ነገር ከቤተሰቦቻችሁ ጋር በተለይ ያለውን ነገር በመቅረፍ በተቻለ መጠን ደስተኛ ህይወት ለመኖር ሞክሩ። ምድር ላይ እንዳልኳችሁ ጋራንቲ የሆነ ህይወት የለንም። ስለዚህ በተቻለ መጠን ጥሩ ሰዎች እንሁን፣ ችግሮቻችንን እንፍታ፣ ያለብንን ክፍተት እንደሚባለው እንዝጋ። በተቻለ መጠን ብቻ ምድር ላይ እስከኖር ድረስ ደስተኛ ህይወት ለመኖር እንሞክር። ለሰዎች ፖዚቲቭ እንሁን። ብቻ ይህ ላይክ በትንሹ እኔ አሁን ካሳለፍኩት አሁን ካለሁበት ላይፍ ኤክስፒሪየንስ አንፃር ልለው የምችለው ነገር ነው። ሀሰንንም በስልክ አውርቼዋለሁኝ፣ እዚህ ጠርቼዋለሁኝ፣ ብሩኬን በአካል አውርቼዋለሁኝ። በተቻለ መጠን እንደ ድሮ ወይኔ አማርኛ እንደ ድሮዋቸው እንዲመለሱ እንግዲህ ሞክራለሁ። አማርኛ ሁሉ ጠፋብኝ እና እንደ ድሮዋቸው ምርጥ ጓደኛሞቹ ነው እንዲቀጥሉ እንግዲህ ሀሰንን እናገረዋለሁኝ ማለት ነው። ሀሰንን እዚህ ያለሁበት ቦታ ቀጥሬዋለሁኝ። እንዳልኳችሁ እናንተም በህይወታችሁ እውነት ነው የምላችሁ የምትወዱትን ሰው ፍቅራችሁን ግለጹለት። እውነት ወላሂ ምሬ ነው። ቤተሰቦቻችሁ፣ እናታችሁ፣ አባታችሁ፣ ልጃችሁ፣ ሌላው ይቅር ኖርማል ራንደም የምትወዱት ሰው ካለ ፍቅራችሁን ግለጹላቸው። ምክንያቱም እንዳልኳችሁ ጋራንቲ የሆነ ህይወት የለንም እና የሚፈጠሩ ነገር ስለማናው። በተጨማሪ ደግሞ በህይወታችሁ የምር እንደዚህ ጓደኞች ሰው በጣም ያስፈልጋቸዋል። ይሄን ነገር የምታውቁት የሆነ ነገር ህይወታችሁ ላይ ሲፈጠር አንድ ስልክ እንዴት ሆንክ ብሎ መጠየቅ ለራሱ ትልቅ ቫልዩ አለውና እናንተ ጋር በተቻለ መጠን የምር ጓደኞቻችሁን አትጡ። ከጓደኞቻችሁ ጋር ጥሩ ሰዎች ናችሁ። ከጓደኞቻችሁ ጋር ያላችሁን ሪሌሽን በተቻለ መጠን በጥሩ መንገድ ለማሳለፍ ሞክሩ ላለሁኝ ውድ ቤተሰቦቼ። እንግዲህ ሀሰን እስኪመጣ አብረን እንጠብቀዋለን። አብራችሁኝ ይሩ። ወላሂ በሀሳብ በመሀል ሄድኩኝ ታውቃለህ። ሰላም አለይኩም። ወአለይኩም ሰላም። ሀይ አለ ረዝመሃል። አሁን አመረብህ። አመሰግናለሁ። ማለት ባለፈውስ አራራበኝ አመዳሙኝ ነበር። እንትን ተጎሳቁለህ ነበር እና አሁን አሪፍ ነው አልሐምዱሊላህ። ከሳው ሁሉ ኪሎ ቀንሻለሁ። ቼክ ተደረገ ስንት ነው? 5 ኪሎ ነው ቀንሻለሁ። ሰው ኪሎ ቀነሰና ከሰርክ አይባልም። አሁን አንተ ቀነስክ ሳይሆን ምንም አትል ተመለሳለህ። ሰውነት ባዳ ነው። ወላሂ ምሬ ነው። አሁን ፋዘር ባዳ ነው። ቢያንስ 10 ምናምን 20 ኪሎ አልቀነሰም ትላለህ። ወላሂ አሙታል ከሰርጀሪ በኋላ እኮ ሰውነት ባዳ ነው ልፈልጌ ነው። እሺ ዛሬ እንዴት ነው? ዛሬ ወላ አልሐምዱሊላህ ኬሞቴራፒ የሚባል አለ ለካንሰር እና እንትን የሚል እሱን አንድ ሴሽን ወስዷል። ከዛ ነቃ ብሏል። ብቻ አልሐምዱሊላህ ከዚህ በፊት ትንሽ ደከም ምናምን ብሎ ነበር እና እሺ እዚህ ምናምን ስለማይል ምግብ ምናምን ስለማይወስድ ብቻ አሁን ዛሬ አልሐምዱሊላህ በጣም ደህና ነው። ደውዬ ነበር እዛ ሆስፒታል ነው ያለው። ምግብም ፈሳሽ ነገር አክስቴ ልጅ አለች እና እዛ እየሰጠችው ነውና ብቻ አልሐምዱሊላህ ዱአ አድርጉ ነበር። እንግዲህ አልሐምዱሊላህ ነው የሚባለው። ለምን እኛ አቅም የለንም፣ አላህ ነው ሁሉም ነገር ሁሉም ፓወርም ያለህ ነው አይደል? ደግሞ የሚገርምህ ከዚህ በፊት እንደዛ አይነት ከባድ ኬዝ እንዳለ ሰምተህ ታውቃለህ? ህክምና ኧረ ወላሂ እኔ አሁን ማን እንጃ ብቻ የሆነ ኖርማል ነገሮች ነበር ማስበው ነው። አሁን ሰው ሲደርስበት ነው እኮ ይሄን ነገር የሚያውቀው። ቤተሰብህ ላይ ያለም ደግሞ ጓደኞችህ ላይ እንደዚህ አይነት ነገር ተፈጥሮ ነው ሄደህ ካየህ ነው የምታውቀው። ሌላ ኬት ታውቃለህ? እኔ ህክምና ወይም ህመም ሲባል ብቻ የሆነ የምታስባቸው ነገሮች አሉ። ከዛ ትሽራለህ አይነት ነገር እኛ ምን መርፌ ለመወጋት እንዴት ነው ብቻ ከባድ ነው። በዚህ አጋጣሚ ወላሂ ቤተሰቦቻችሁ እንደኔ አይነት ኬዝ ያለባችሁ አይ ፊል እረዳችኋለሁ። በጣም ነው የምረዳችሁ። ቢኮዝ ስለደረሰብኝ ነው በጣም ከባድ እንደሆነ አውቃለሁና አላህ ብቻ ነጃ ይበላችሁ፣ ቀኑን ያሳጠረ ሁሉንም ነገር ብቻ ከባድ ነው። አላህ ይጠብቀን ወላሂ ከበሽታ ነፃ ሰው ይበልላችሁ። እዚህ ችግር ውስጥ ያላችሁ ሰዎች በሙሉና የቦዝ ፋዘርም እንግዲህ የሚፍታህ ፋዘር
ያው ማያውቅ የለም ሁሉም ሰምቷል መሰለኝ ሰምቷል ብዬ ገምታለሁ። እና እንግዲህ አላህ ወደ ጤናው ይመልሰው። አላህ አባታችንን አፍ ያርገው። ኢንሻአላህ ደግሞ በእርግጠኝነት ይመለሳል ወደ ጤንነቱ። ከባድ ነው ብቻ ህመሙ። ያው ታውቃላችሁ እዚህ ነገር ውስጥ ያለ ሰው ነው የሚያውቀው። መቼም ካንሰር በጣም ከባድ ነው። በጣም ከባድ ነው ወላሂ ከባድ በሽታ ነውና እንግዲህ አላህ ያውቃል ብቻ። ለማንኛውም ዱአ አድርጉለት ክርስቲያን እህት ወንድሞች እናቶቻችን አላችሁና እስኪ የእናንተ ጸሎት ጥሩ ነው። እንግዲህ ጸሎት አድርጉለት ዱአ አድርጉ። አብዛኞቻችሁ አላህ የእናንተን ዱአ ይቀበላልና እስኪ ንጹህ ልብ ያላችሁ ብዙ ሰዎች አላችሁና ዱአ አድርጉ። ከልቤ ነው ወላሂ ነው የምላችሁ። ዱአ አድርጉ። እኛ በቻልነው አቅም እናቶቻችን አሉ ዱአ ያደርጋሉ ምናምን። እስኪ ማን ያውቃል አንዱ ዱአ ይሰራይ ነው አይታወቅም። ኢንሻአላህ ወላሂ አላህ ቅርብ የሆናችሁ ሰዎች ከኛ የተሻለ ትኖራላችሁ ነው አሉ ብዙ ሰዎች ከኛ የተሻሉ ጥሩ ቦታ ላይ ያሉ ሰዎች አሉ በዲናቸው በሃይማኖታቸውና ከኛ የተሻለ ብዙ ሰዎች አሉ። የእናንተን ጸሎት ፈጣሪ ይሰማልና አይታወቅም የኛንም ይሰማ ይችላል። ብቻ በጸሎታችሁ አትርሱ ለማለት ያህል ነው። እና ወንድሜ ኢንሻአላህ አይዞህ ኢንሻአላህ ለሞ 200 ሺህ ገብቻለሁ በነገራችን ላይ። ኦኬ 200 ሺህ ፋሚሊ ከ200 ሺህ በጣም ብዙ ሰዎች አሉ። 200 ሺህ ሰብስክራይብ በጣም ብዙ ማለት ሁለት ወር የፈጀብኝ ከ193 ለነገሩ ባለፈው አንድ ወር እንኳን የለውም ቪዲዮ አልጫንኩም። ለዛ ነው አንድ ወር ያው ትልቅ ያለው ነበር ሀጃ አጋጠመው። ዱባይ ነበርክ መሰለኝ ግማሹና 2 ቀን ዱባይ እኮ 2 ቀን ነው እንዴ? እና 15 ቀን የቆየ እኮ ነው ወላሂ ወላሂ እንትን ነው ይሄ የፋዘር ኬዝ ሰርጀሪ ሲሉ መጣ። ኦኬ አይ ለበጎ ነው ብቻ 200 ሺህ ሰብስክራይብ ሚፍታኬ ገብቷል። እንግዲህ ቀጣይ 300 400 500 እያል 1 ሚሊዮን ኢንሻአላህ ደግሞ ባለፉት አሁን ማለት ነው ወደ መጣሁበት አላማ እንሂድ። ዛሬ መጣሁት ቀደም መስለኝ ያወራሁ ነበር። በዚህ ባለፉት አንድ ወር ውስጥ ምን ተፈጠረ? ስለ ቡቡ ልታወራ ነው አይደል? የጠራኸኝ ይሄን እኮ ለዛ ነው የጠራኸኝ። አሁን እኮ ቦስ እኔ ሲመን ላስተካክል እንጂ የሚያስተካክልልህ የለም። ብትሰበሰብ ኖሮ እኮ ራሷ አጸዳርታ ታስወጣህ ነበር እኮ ያቀፍታ ወልወላ። አሁን ስለ ቡቡ ባናወራለት ነው አሁን የተገናኘነው። እኔን ፈልገህ ነው የመጣው። እኔ ቦስ እንግዲህ ካለበት ጭንቀት ካለበት ድብርት ውስጥ አስወጣዋለሁ። እኔ ተማመኑብኝ ፋሚሊዎች። እሺ እኔ ወላሂ ነው የምላችሁ። አሰር በነገራችን ላይ ምርጥ ሰው ነው ወላሂ ምርጥ ሰው ነው። ላይፍን ኢዚ ነው የሚያደርገው ወላሂ ወሬ ተሰረሽ እንደኔ አይነት ጓደኛ ቦስ ስላለው ይኮራ ነው የሚገባው። ምክንያቱም ዛሬ አሳብጄ ለቀውና ፈታ አድርጌ ነው የምንላቀው። አሁን ስለ ቡቡ ልጠይቀኝ ከሆነ የጠራኸኝ ቦስ የመጣሁበት ወላሂ ያለፉት አንድ ወራት ብዙ ነገር ተፈጥሮ ነበር። ባለፈውም ብያለሁኝ እና ከብዙ ነገር ርቀህ ነበር አንተ አታውቅም ይሄን ነገር አይደል? ወላሂ ምንም ታውቃለህ ሶሻል ሚዲያ ቼክ አድርጌ አላውቅም። የጓደኞቼ ምናምን ተፈጥሯል ምን በስልክ አወራለሁ በቃ ከዛ በተጨማሪ አሁን ስለ ሃይሚና ስለ ብሩክ ምናምን ብዙ ሰው እንትን ይለኛል። አንተ ዝም ትላለህ ምናምን በሰዓቱ ማለት ነው። እኔ ሌላ ጋር ይኮስልኝ። አው ያንተ ከባድ ነው። እኔ ከዚህ በፊትም እኮ ብያለሁ ስንጣላኛ እኛ መሀል ላይ ጸቦች ይፈጠራሉ። እንግዲህ ለበጎ ነው ይስተካከላሉ። ከዚህ በፊት በጣም ብዙ ችግር ውስጥ ገብተንም ወተናል። ግን አንተ የነበርክበት በጣም ከባድ ነበርና ላንተ አሁን ጊዜ ሰጥተህ ጓደኞች እዛ መሀል ላይ ለጓደኞች ጊዜ ሰጥተህ በጣም ከባድ ነው። ለጓደኞች እኔ ነቶኝ እና ብቻ አልሐምዱሊላህ ወላሂ ምሬ ነው። ብዙ ነገር እኔ ማማረር አልፈልግም ምናምን በቃ እሺ። አሁን ምን ልትለኝ ነው? ስለ ቡቡ እሺ ያለፉት 20 ምናምን አንድ ወር ውስጥ ሌላ ታሪክ ውስጥ ነበራችሁ አላውቅም። ምንድነው የተፈጠረው? አስረዳኝ መጀመሪያ። ወላሂ ሚዛናዊ ሆነ በአንተ ሳይድ ምናምን ሆነ አይደል? ከብሩኬም ሳይድ ሆነ ከራስም ሳይድ ሆነ። እዚህ አሁን አብዛኛው ሰው ያውቃል። ከፈለክ ደግሞ ከዋሽኝ እናንተ ዋሽታችሁ ብሩኬንም በስልክ አውርተህ ሰምተው ከሆነ እኔንም ሰምተኸኝ ከሆነ ከኛ ገለል ብለህ ሃይሚንም
ሌሎች ፍፄም ሌሎቹንም ማውራት ትችላለህ በስልክ ለምን እንዳልኩ ታውቃለህ ሄደህ በአካልም ትችላለህ ማግኘት እነሱን ጠይቅ ለምሳሌ እኔን ከፈራኸኝ ማለት ነው ኧረ ኖ እኔን እየፈራኸኝ ነው በአንድ ሳይድ ሆነ እያልከኝ እኮ ከምትጠራጠር እሺ አምናለሁኝ just tell me እሺ የምታምነኝ ከሆነ ምን ተፈጠረ መሰለህ አብዛኛው ሰው በጭፍን ነው የሚመራው አሁን አብዛኛው በእርግጠኝነት አብዛኛው ሰው ጭፍን ነው ለምን እንዳልኩ ታውቃለህ እኔ ጭፍን ነው ነገራቶችን እንትን ነው የሚለው እኔ ቡታዝራ ሄድኩት አሞኝ ነበር እናቴ ጋር ነው የሄድኩት ምክንያቱም እኔ ቡታዝራ ሲሄድ መጀመሪያ መድኃኒት ሐኪም ቤት ምናምን ከማለቴ በፊት የምትቀለኝ እናቴ ናት ምንም ነገር ልታም እናቴ ጋር ሄጄ ከዛ በኋላ ነው እንደሚሆን እያደረኩኝ መድኃኒት ተጠቀምኩ ነበር ያንተ ትልቁ ጥፋት ምንድነው ቆይ ልንገርህ እስከ ንገረኝ ብለኝ ነው አሞኝ ነበር ቡታዝራ ሄድኩት ወላሂ አሞኝ ነው እሺ ከዛ ከሄድኩኝ በኋላ በዛው ሃይሚ እርጉዝ ናት ምናምን የሚል ነገር መጣ ኦኬ በጣም ብዙ ነገሮች ሳይድ ላይ እኔም አስታውሳለሁ እሱን አስታውሳለሁ በጣም ብዙ ነገሮች ተፈጠሩ ከዛ እዛ መሃል ላይ እኔ ብሩክን ከድቼ አለም ደግሞ ብሩክን አጭበርብሬ ምናምን አይደለም እኔ ሃይሚን እርጉዝ ከሆነች ግዴታ ልትደግፋት ይገባል አይደል ሴት ልጅና ብቻዋን ምናምን የሚሉ ነገሮች ነበሩ ከዛ ልክ አልሰራህም ብዬ ነግሬዋለሁ ልክ እየሰራህ አይደለም እሷን በዚህ መንገድ ነው እኔ እየደገፍኳት የነበረው እና ወንድሜ ተው አልኩት ከዛ ካልገደልኩት ካልደበደብኩ ገለሃለሁ ውጣ ከከተማ ምናምን ብዙ ነገር ፈጠረ እንደዛ ለምን አለ እሱን እሺ ለሱ ታይቀቁ እኔ አሁንም እኮ እኔ ነገር እኮ ለኔና ብሩኬ እዚህ ነገር ላይ እኮ እኔና ብሩኬ ተጣሉ ተገዳለ የሚለው ነገር እኔ እንዲፈጠር አልፈልግም ከዚህ በኋላ ገባ ላይሚም ነግሬያታለሁ ብሩክን እኔ ይቅርታ በለው ስትለኝ ከመበሻሸቅ የዘለለ ምንም ነገር የለም እኔ ጋር እኔ ምን ቂም ይሱ አይደለም ሆዴ እንደዚህ ያሳየ ታካለኝ አየህ እኔ ቂም አልይዝም ቂም ስትይዙ ቦርጫ ያመጣል እኔ ብሩኬ ላይ ለምን ነው ቂም ይዘው ቂመኛ ነው ያልከኝ ነው ይዘህ እኔ እኮ እንደና ላይ ብሩኬ ቂመኛ ነው እሺ ብሩኬ አረጣጣ እና ምን ልፈልጌ ነው ወንድሜ እኔ ከብሩኬ ጋር ችግር የለብኝም እኔ አልተቀያየምኩም ከሱ ጋር እኔ አልተቀያየም እሱ ተቀያየመኝ ከሆነ ደስ ካለው መቀየም ይችላል ጨጓራውን ብቻ ሳይሆን ሐሰን አሁን ማለት ነው ሐሰን ጨጓራውን ብቻ ሳይሆን እንትን ሳትል ማለት ሳታላቅ ጦር ምንም ነገር ምናምን ሳትል ወላሂ ወደ ቤት ልውሰድህ ከዛ ምሳን ብላ ምናምን ፋን በልቤት የት ቤት እኛ ቤት ጭራሽ ከሪና ብሩኬ ተገናኝተን ሳናወራ ቤት ሄጄ ከዛ ቁጭ አረ ኖርማል ነው ምንም ወላሂ ይበል አልሄድም እንዳመጣብልኛል እኔ ኑሬ ቤቴ እንዳመጣብልኛል ሲጀመር አልሄድም እሱን ማስወጣዋል አንተ ና ቶሎ ብቻ ለምን እንዳልኩ ልንገርብሽ ቤት ወላሂ ቤቴ ምን ማይፈጠር ምን እኔ ጋር ምን እንዲፈጠር አልሄድም እኔ ቤት ለምን እንዳልኩ ታውቃለህ እቤት እንዳመጣ ራሱን አስለኝ ይላል እቤቴ ለምን መጣህ ብሎ ብዙ ነገር ፈጥሯል እኮ ከዚህ በፊት እሱን አላውቅም እሺ ወላሂ አላውቅም እሺ በሰዓቱ የነበረበት ነገር ሊሆን ይችላል አሁን ይቅርታ ይጠይቀኝ ይኸውልህ ይቅርታ ይጠይቀኝ ብሩኬ እኮ ማለት ከብዙዎቻችን ያውም ከኛ በላይ እኮ ክሎዝ መሆን ያለባችሁ እኔና ብሩኬ ክሎዝ ከመሆናችን በላይ አንተና እሱ ናችሁ ክሎዝ መሆን ያለባችሁ ቢኮዝ ከስክራች ከታም ሶስታን ብንጣላ ችግር አለ የሚፈጥር ችግር አለ እኛ እኮ ፍቅረኛ ምን ሰራን ጓደኛ መንዶች ነን አይደል ችግር አለ ሐሰት በቃ ማልገጥ ሊጀምርብኝ ነው ያላገጠብኝ ነው ግን ወላሂ ሐቁን ነው የምልህ አልሄድም ለምን ማለት ነው አልሄድም እኔ ቤት እንዳመጣብኝ እሺ ተው በቃ ወደ ሰፈር እንሄድና ውጭ ልጥራው ለምን እኔ አይደል ራሱ ደውሎ ይጠራኝ ራሱ ሲፈልገኝ ያገኘኝ ይሄ አሁን ችግሩ እኮ ኢጎ ነው እርግጠኛ ነኝ አንተ እንደዚህ እሱም የለበትም እኔም የለብኝ በቃ አሁን ምንድን ያለኝ እሺ ያለኝ ይዞ ነው በኔ ወርጭ ይዟል ያለኝ ልንገርህ በቃ ችግር የለውም ይምጣና አንተን እንላለን እና እናወራለን አሁን ደግሞ እንትን ለምን እንደዛ ነው ያልኩት እሱም ይምጣ እኔ አቤት ሄጄ ነበርኩ በነገራችን ላይ ድንገት አንተ ከነበሩ በሀጃዎች አንፃር ቪዲዮ አላየህም ነው እንጂ ቤት ሄጄ ሃይሚ ጋር ሀቄን ነው እሺ ወላሂ አላየሁም እኮ ሃይሚ ጋር ሄጄ አውርተን ለኔ ብለህ ይቅርታ ብለህ ነው ላንቺ ብዬ ሳይሆን እኔ ምንም ቂም አልያዝኩም እኔ ይቅርታ ተቀበልኩ አሁን አልሄድም ራሱ ካልጠራኝ እቤት እንዳመጣ ብሎኛል እሺ ልደውልበት ምሎ ነው ያለኝ ልደውልበት ስልክህን ስጠኝ ማጋ እኔ እየቀረጽኩበት ነው እሺ ቪዲዮውን አቋርጬ ልደውል በእኔ ስልክ ብሩኬ ጋር ልደውል እንደዚህ ያገለኝ አዘባላታ ዘሪ ወላሂ የኔ የሚያሳስብህ ነገር ነው ወንድሜ
አቁን እንናገር ነው። አንተ እኮ ያለህበት አይደለም ነበር ግን ጓደኞቼ ናቸው። አይ አሁን ያለህበት የኛ ነገር አይደለም። እሺ የሆነ ጥያቄ ነገ ምን እንደሚፈጠር ታውቃለህ? አላህ ነው ወይ በእሱ ዙሪያ እና ታዲያ ምንድን ነው እየተጨቃጨቃችሁ ነው? አብናት ነኝ እኔ ያረግድም እንደም አሁን ይኸውልህ ባሁን እቤት ይኸውልህ ቤት ሄዳ አሁን አንተ የኛን ጭቅጭቅ ከምትሰማቁ አንተ አሁን የሚያስፈልግህ ፍሪ መሆን ነው። አንተ አሁን ትንሽ ጊዜ ነው ያለህ መቼም ልትመለስ ነው። ስለዚህ ወንድሜ አሁን የሚያስፈልግህ አንተ ፍሪ ሆነ አይታወቅም። አላህ ካለ እኮ እኔ አብረን ሄደን ሁላ ፋዘርህን ብንሄድ ደስተኛ ነኝ ኢንሻአላህ። መንገድ እኮ ሰላም ምናምን ስላልሆነ እኮ ደስ አይለምና ነው መኪና ይዘን ሄድ ብንባል መኪና ስትባል እዛ ወስደ አይ እንትን ነው ሜቢ አክቹአሊ ሰላም ነው አንጻራዊ ስታስበው ሰላም ነው። ግን ድንገት ምን እንደሚፈጠር አታውቅም። እና መንገድ ላይ በትራንስፖርት አሁን በፍላይት ነው የምሄደው የምመጣው። በፍላይት ደግሞ አያዋጣህም እያልከኝ አይ አሁን 18 ሰው ተሳስበን ነው ይብንል ያንን ብር ለኔ ብትሰጥኝ ወላሂ ለአባቴ ስንት ቀን መድኃኒት እንደምገዛበት 1 2 3 4 5 6 ቢያንስ 8 ሰው 9 10 ሰው ነው። እሺ በነገራችን ላይ ፋሚሊዎች አንድ ነገር ልንገራችሁና ይቅርታ አድርግልኝ ቦስ ይሄን ስልህ ወንድሜ እሺ የሚያውቀው ብያችኋለሁ ቅድም የደረሰበት ሰው ነው። አስቡት ሆስፒታል ይሄ ሁሉ ቀን ፋዘሩን አስተኝቶ ከ15 ቀን በሉት ፋዘሩን 21 ቀን 25 ቀን ኦሬዲ 25 ቀን ሆስፒታል አባታችሁን እንደራሳችሁ አስቡትና አባታችሁን አስተኝታችሁ ከዛ አስቡት ይሄኛውም ይመጣል ይሄን መድኃኒት ይዘህና ነው ስትሄዱ ወላሂ ነው የምላችሁ በጣም ብዙ ብር ነው የምትጨፈጭፉት። ሐቁን ነው የምናየው። እኔ በጣም ከባድ ነው ይኸውላችሁ የኔ አባት እናትዮ አያቴ ማለት ነውና አሟት ነበር የጡት ካንሰር እና አላህ የጀነት ያርጋትና አሁን ወደ 4 አመት ምናምን ሆነ። ወላሂ ነው የምላችሁ መሬት ሽጦ በጣም ብዙ ነገር መስዋዕትነት ከፍሏል የኔ ፋዘር እና ግን እንግዲህ አላህ አልፈቀደም። አያቴ እንግዲህ አረፈች። አላህ የጀነት ያርጋትና ምን ልላችሁ ፈልጌ ነው የሚፍታ ፋዘር ኢንሻአላህ ደህና ይሆናል። ግን አሁን ላይ በጣም ብዙ ወጪዎችን አውጥቷል። ወላሂ ነው የምላችሁ የሚያውቀው ብሩኬ ነው። ለምን እንዳልኳችሁ ታውቃላችሁ? እኔና ሚፍታ እናወራለን ምን ያህል ገንዘብ እንደሚያወጣ ምን ያህል ድጋፍ እንደሚያስፈልገው እሱ ይሄን አይላችሁም። እኔም እንደዚህ ማለት አልነበረብኝም ግን አይደረስባችሁ ልላችሁ የፈለኩት 25 ቀን ሆስፒታል አስተሳሰተው በቃ ተይዞ አልጋ ተይዞ ወጪ ወላሂ በጣም ከባድ ነው። መድኃኒቱ እያንዳንዱ መድኃኒት ከባድ ነው። በዛ ላይ ደግሞ ከተማችሁ ላይ አይደለም ያላችሁት ወጣችሁ 40 ኪሎ ሜትር ምናምን ሌላ ከተማ ላይ ነው ያለው እና በጣም ከባድ ነው። እህት ወንድሞቼ ከዚህ ነገር አላህ ይጠብቃችሁ። የካንሰር ነገር ብቻ አይደርስባችሁ። ወላሂ ምሬ ነው። the most በቃ disgusting thing in this world ካንሰር ነው። እውነቱን ስነግራችሁ ወላሂ እኛ ፋሚሊዎቼ እኛ እንግዲህ በምንችለው አለን ከጎን በምንም ነገር ከጎን በገንዘብ እንኳን በጣም እውነት ጓደኞቼ በጣም ወላሂ አመሰግናለሁ ከጎኔ ስላላችሁ። ወላሂ ምሬ ነው because everything የሆነ ሰዓት ላይ ይደክማችኋልና ከጎኔ ሆነው በተለይ ብሩኬ ሂዝ በቃ my brother የምር በጣም ነው የማመሰግነው። ሃይሚ በጣም ነው ናቲ ትልቅ ሰው ነው ምናምን ያ ኤቭሪባዲ ሁላችሁም ስሜንሽን እንትና ማለት ላይ ጠበቅብኝ ይችላል። ብዙዎቻችሁ እንደ ፍፄና ሐሰን ኤቭሪባዲ በጣም ነው የማመሰግነው ሁላችሁ። ኢንሻአላህ ብቻ ያልፍና የሆነ ሰዓት ላይ ይሄ ሞመንት አልፎ ፕራውድሊ እንደዚህ ተፈጥሮ ነበር። በችግሬ ሰዓት ከጎኔ ስለሆናችሁ አመሰግናለሁ ልላችሁ እችላለሁና ብቻ አላህ ያን ነገር ያቀርበው። አንተ በእናትህ ሌላ ኢሹስ አሁን ወላሂ ኢሞሽናል እየሆነ ነው። ወደ ቤት ሄደና ለምንድን ነው ወደ ቤት አልደም ሰው ኢሞሽናል አይደለም እኔ ወላሂ እሺ በቃ ሌላ ቦታ እንሂድና ለጥራውና አንተ ማን ብሩኬ እኔ ብሩኬ አንተ ሰው ያተጨቃጨቅ ቀን ቅዳሜ ጭቅጭቅ ንዝንዝ አልፈልግም። ሰላም ሆነ አትፈልግም። ሰላም ሆነ ከፈለክ
ወይ ከሱ ጋር ወይ ከኔ ጋርና ሰላም ሁን። ባጭሩ ወላሂ ከሁለታችሁ ጋር ሆኜ ሰላም ሆናለሁ። ወላሂ ለማንኛውም ወደ ተመልካቾች ያሰርን ጆሮን ይዤ ነው የምሄደው። እናንተ ይመቻችሁ፣ ወዳችኋለሁ። እኮ ቤት አልሄድም ያልከው ወላሂ ውጭ ቀረውና ወላሂ እንገናኛለን ዛሬ። ግን እኔም አንተም እንትና ሐሰን